ወአለይኩም ወራህመቱላሂ ወበረካቱ። ተከበራችሁ የልዩ ሚዲያ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ሁሉ ሰላም ነው። ውዶቼ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። የዛሬው ቪዲዮ አጠር ባለች በአራት ነጥቦች ነው የመጣሁት ማለት ነው። ርዕሱ እንግዲህ በህይወታችን ስኬታማ ለመሆን ማድረግ የሌለብን ነገሮች አራት ነገሮችን ይዤላችሁ መጥቻለሁ ማለት ነው። አንድ ሰው ስኬታማ ለመሆን ከፈለገ አንደኛ በዋናነት ደረጃ ስለዛ ስላሰበው ነገር ስለአቀደው እቅድ ለሰዎች ማውራት የለበትም፣ ድርጊቱን ፈጽሞ እስከሚታይ ድረስ ማለት ነው። ምክንያቱም ሰዎች ያን ነገር ባማከራቸው ልክ እሱን ወደ ኋላ የመሳብ እሱን የማስነፍ ብዙ ነገሮችን ያሳድሩበታል ማለት ነው። ለዛ ነገር ላይ ስኬታማ እንዳይሆን ደክሞት ወድቆ እንዲቀር ተስፋ እንዲቆርጥ ሰዎች ያደርጉታል ማለት ነው። በሁለተኛ ደረጃ ደግሞ ተውስጡ ምንጊዜም ቢሆን ቆራጥነትን ማሰብ አለበት። የሆነ ነገር ስናስብ ቆራጥ ሆነን ማሰብ መጀመር አለብን ማለት ነው። መወዛወዝ የለብንም። አንድ ነገር፣ አንድ ሀሳብ፣ አንድ ውሳኔ ቆራጥነትን ይጠይቃል። ስለዚህ አንድ ነገር ስንጀምር በቆራጠኝነት በቃ ተነሳሽነታችን የራሳችን ኢነርጂ መኖር አለበት ማለት ነው። ኢነርጂያችን በጣም የጨመረ ሲሆን ሰዎች ሊያደክሙን አይችሉም። በሶስተኛ ደረጃ አንድ ሰው ስኬታማ እንዲሆን አሳቡ ህይወቱ ስኬታማ እንዲሆን የሚረዳው ነገር ግን ወደ ኋላ የሚጎትተው ነገር ምን አለ መሰላችሁ? በሶስተኛ ደረጃ ያ ሰው በቃ የሰው መስማት፣ የሰው ወሬ መስማት ማለት ነው። የሰው በነገራችን ላይ ለሰው ልጅ ሰላም የሚሰጠውም የሚነሳውም አላህ ሆኖ ነገር ግን ከአላህ በታች የሰው ልጅ ቅስም ሰባሪ፣ የሰው ልጅ ስሜት አድካሚ፣ የሰው ልጅ ደግሞ ያልሆነ ዲፕሬሽን ውስጥና በቃ አስተሳሰቡን እንዲቀይር በቃ የሆነ ነገር ውስጥ የሚያስገባው ነገር ቢኖር የሰው ልጅ ነው ማለት ነው። የሰው ልጅ በሚናገረው ምላሱ የሚያሳድረው ነገር በሰው ላይ ከባድ ነው ማለት ነው። ስለዚህ በሶስተኛ ደረጃ አንድ ሰው ስኬታማ ለመሆን ራሱና ራሱ መመካከር አለበት። ራሱና ራሱ ያመነበትን ማድረግ አለበት እንጂ ስለዛ ስላሰበው ነገር ስኬታማ እሆናለሁኝ ያደርገኛል ብሎ በሞከረው ነገር ላይ የማንንም ሰው አስተያየት፣ የማንንም ሰው ደግሞ ትዝብት፣ የማንንም ሰው ይሉኛልን መስማት የለበትም። ምክንያቱም ቁርአን ራሱ ማለት ነው አንድ ሰው በዲኑ ጠንካራ ሆኖ ወይም በሆነ ነገር ጠንካራ ሆኖ ራሱ ቁርአን ቢሸጥ ራሱ እንደዚህ ያልሆነ ሰው እኮ ይገዛ ይሆናል ብሎ ማሳነፍ የሚችል ነው የሰው ልጅ ማለት። ወይም መጽሐፍ ቅዱስም ይሁን እንደዛ በቃ ገብቷችኋል። ስለዚህ የሰው ልጅ እኛን ወደ ኋላ ለመጎተት የማያደርገው ድርጊት የለም። ከኛ የሚጠበቀው ስኬታማ ለመሆን እኛ ብቻ ተነሳሽነት ሊኖረን ይገባል። ከሰዎች ምንም አይነት አስተያየት፣ ከሰዎች ምንም አይነት እርዳታ በህይወታችን ውስጥ መጠበቅ የለብንም ማለት ነው። በአራተኛ ደረጃ ደግሞ አንድ ሰው ስኬታማ በህይወቱ በኑሮ በሚሰራው ስራ ስኬታማ ለመሆን ሶስተኛ አራተኛ በቃ ምንም ተጨማሪ ሰው ህይወት ውስጥ ማስገባት የለበትም። ህይወት ውስጥም ሆነ በቃ ባመጣው አስተያየት ባመጣው ስኬታማ ሆነበታለሁ ብሎ ተነሳሽነት ባደረገው ስራ በምንም አይነት ኬዝ ይሁን በቃ ከሱ ሌላ ኦሬዲ አንድ ሰው የህይወት አጋሪ ሊኖረው ይችላል። ያ ማለት ራሱ እሱ ማለት ነው።
ግን ተጨማሪ የምላችሁ ሌላ ሰው አለ አይደለ? ሌላ አስተያየት ጓደኛ፣ ዘመድ ያኔ በቃ የሆነ ማማከር የምንወድ ሰዎች አለ ማለት ለምንሰራው ስራ እንደዚህ ላደርግ ነበር፣ ምን ትመክረኛለህ፣ ምን ትመክረኛለሽ ምናምን ነገር። በነገራችን ላይ ሰው የሚያማክር ሰው ስኬታማ ሊሆን አይችልም በምንም ተአምር። ሰው ግን በራሱ ቆራጥ ተነሳሽነቱ በራሱ በቃ ኤነርጂ በጣም የጨመረ ከሆነ በራሱ የሚተማመን ከሆነ ስኬታማ የማይሆንበት ምንም ነገር የለም። ስለዚህ ማንኛቸውንም ስራ ማንኛቸውንም ነገር ለመስራት ስታስቡ የሰውን ነገር ወደኋላ ጥላችሁ ለራሳችሁ ብቻ ወደፊት መጓዝ አለባችሁ። ብቻ ፈጣሪን የማያስቀይም ህይወታችሁን የማይረብሽ ስራ ብቻ ስሩ እንጂ ምንም አይነት ነገሮች ከህይወታችሁ ጋርና ከራሳችሁ ጋር ብቻ መከሩ። የሰውን አስተያየት አጠብቁ ማለት ነው ውዶቼ። ቪዲዮውን ተወደዳችሁ ሰብስክራይብ ላይክ አድርጉ። ልዩ ሚዲያን በጣም እንድታሳድጉት ፈልጋለሁኝ። የዛሬው ቪዲዮ በዙ ያበቃል። ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ።